እየተቀየረ ያለው በህወሓት ቁጥጥር ስር የነበረው የትግራይ የፖለቲካ ምህዳር። በኢትዮጵያ ሆነ በትግራይ ፖለቲካ ታሪክ በጉልህ የሚጠራው ህዝባዊ ወያኔ ሓርነት ትግራይ ህወሓት 50 ዓመታትን አስቆጥሯል። ህወሓት በትግራይም ሆነ በኢትዮጵያ አውራ ፖለቲካ ሆኖ ከዘለቀ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ትግራይ ላይ ብቻ ተወስኖ ቀርቶ ነበርም። ላለፉት 50 ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ ዋነኛ ተሳታፊ የነበረው ህወሓት ግንቦት 5 ቀን 2017 ዓ.ም ጀምሮ ከፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የትግራይ የፖለቲካ ምህዳር ከዓመታት ግጭት እና የህወሓት የበላይነት በኋላ ትልቅ ለውጥ እያሳየ ነው። በክልሉ አዲስ የፖለቲካ ፓርቲዎችና የሲቪክ ተዋናያኖች እየተፈጠሩ የረዥም ጊዜ የበላይነት የነበረው የህወሓት የፖለቲካ አስተሳሰብ እየተገዳደሩትና ህዝባዊ ውይይቶችና መስተጋብሮችን እየቀየሩ ይገኛሉ። ከዚሁ ጎን ለጎን በህወሓት በፌዴራል መንግስትና በተቀናቃኝ የትግራይ ፖለቲካ ልሂቃን መካከል በአስተዳደር በጸጥታና በፕሪቶሪያ የሰላም ስምምነት አተገባበር ላይ አለመግባባት ቀጥሏል። የእነዚህ ትግሎች ውጤት የትግራይን የወደፊት ሚና በኢትዮጵያ ፌዴራል ስርዓት ውስጥ ይቀርጻል። አሁን በምርጫ ቦርድ ተመዝግበው በክልሉ ከሚንቀሳቀሱ 15 በላይ የፖለቲካ ፓርቲዎች ግን በህወሓት ተይዞ የነበረውን የፖለቲካና ማህበራዊ ምህዳር ለመሙላት እየተንቀሳቀሱ ነው። እነዚህ በምርጫ ቦርድ ተመዝግበው የሚንቀሳቀሱ ፓርቲዎች ብቻ ሳይሆኑ ገና ምዝገባ ያላካሄዱ ደግሞ 4 ያህል መኖራቸውን ቢቢሲ ያነጋገራቸው የፖለቲካ ፓርቲዎች ኃላፊዎች ይናገራሉ። ቢቢሲ በክልሉ የሚንቀሳቀሱ ፓርቲዎችን ቁጥር እየበዛ የመጣበትን ምክንያት የጠየቃቸው የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሄ የትግራይ ህዝብ የራሱን እድል በራሱ አስተዳድሮ እንደማያውቅና ከአንድ አካባቢ በተወጣጡ ሰዎች ይጨቆን ነበር ይላሉ። አክለውም በተለይ ከ2 ዓመታት ጦርነት በኋላ በተለያዩ የክልሉ አካባቢዎች ራስን በራስ የማስተዳደር ጥያቄ ማንሳት ጀምሯል። ይህ ደግሞ የአካባቢው ፓርቲዎች እንዲወለዱ እያደረገ ነው ሲልም ያስረዳሉ። አቶ ሰለሞን በትግራይ የተለያየ አቋም የሚያራምዱ ኃይሎች እየመጡ መሆናቸውና ይህንንም ህወሓት እንዲሁም ህዝቡ እየተረዳው መሆኑን ይጠቅሳሉ። ብዙ ፓርቲዎች የተለያዩ ፕሮግራሞችና የተለያዩ አስተሳሰቦችን ይዘው መጥተዋል። ይህ ደግሞ ለትግራይ ፖለቲካ አዲስ ምዕራፍና አዲስ የዲሞክራሲ ልምምድ መሆኑን እናምናለን ይላሉ። የስምረት ምክትል ፕሬዝዳንት አቶ ሀፍቱም ከዚህ ቀደም ትግራይ ውስጥ የተለየ አስተሳሰብ ይዞ መንቀሳቀስ ከማህበራዊ መስተጋብር መገለል ያደርስ ነበር በማለት ህወሓት የክልሉ አውራ ፓርቲ በነበረበት ወቅት የተለያዩ አስተሳሰቦችን በድፍረት ማራመድ አስቸጋሪ እንደነበር ይጠቅሳሉ። ላለፉት 50 ዓመታት በትግራይ የፖለቲካ አውድ ውስጥ ቀጣይ እጣ ፈንታን ለመወሰን በራስ ኃይል መጨቆን እና ወደ ኋላ እንዲቀር መደረግ የተለያየ የፖለቲካ አስተሳሰቦችና አደረጃጀቶች እንዲፈጠሩ መድረጋቸውን ያብራራሉ። የትግራይን ፖለቲካ በቅርበት የሚከታተሉ የህግ ባለሙያ አቶ ተክሊል በበኩላቸው ህወሓት ከ2 ዓመታት ጦርነት በፊት በክልሉ ያለውን ተቀባይነት እያጣ እንደነበረ በመጥቀስ ይህ ደግሞ ከጦርነት በኋላ በስፋት ተስተውሏል ሲሉም ይናገራሉ። በዚህም የተነሳ የተለያየ አስተሳሰብ ያላቸው የፖለቲካ ፓርቲዎች በትግራይ ክልል እየተመሰረቱ ያሉት መመስረታቸው ህወሓት ቅቡልነቱን ስላጣ አስተሳሰቡን በጣም ስለደረቀ ከጊዜው ጋር ሊራመድ ስላልቻለ ሊሆን እንደሚችል የህግ ባለሙያው ጠቅሷል። ፓርቲዎች የሚመሰረቱበት ምክንያት በዋናነት ጭቆና ነው ያሉት የባይቶናው ተወካይ አቶ ዮሴፍ በአካባቢያችን እየተጨቆንን ነው፣ ከሌላ አካባቢ እየመጡ እየጨቆኑን፣ እየገዙን ነው፣ እየረገጡን ነው፣ ወደ ኋላ እያስቀሩን ነው የሚሉ አስተሳሰብ የያዙ ፓርቲዎችም እንዲበዙ እያደረገ ነው ባይ ናቸው። በክልሉ የፓርቲዎች ቁጥር ለመብዛትም ካለው ውስጣዊ ግፊት በተጨማሪም ውጫዊ ምክንያቶች ሊኖሩ እንደሚችሉ የሚናገሩት የፓርቲዎቹ አመራሮች ልዩነቱ የርዕዮተ ዓለም ሳይሆን ጭቆናና የትግራይ ቀጣይ ዕጣ ፈንታ ነው ይላሉ። የህግ ባለሙያው አቶ ተክሊል ህወሓት ሲሄድበት በነበረው መንገድ የትግራይ ህዝብ ጥያቄና ፍላጎት ሊመለስ አይችልም ያሉት ህልውናው ሊከበር አይችልም የሚሉ የትግራዋይነትን የማንነት ጉዳይ አደጋ ውስጥ እየገባ ነው ብለው የሚያስቡ ኃይሎች ሌላ አማራጭ መሞከር አለብን በሚል ፓርቲዎችን ወደ መመስረት መግባታቸውን ይናገራሉ። በትግራይ የሚታዩ የተለያዩ የፖለቲካ አስተሳሰቦችም ቢቢሲ ያነጋገራቸው የፖለቲካ አመራሮችም ሆኑ የክልሉ ፓርቲ ፖለቲካ በቅርበት የሚከታተሉ የህግ ባለሙያ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን በ3 ምድቦችን ከፍለው ማየትን ይመርጣሉ።
በትግራይ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች በየትኛውም ስም ቢመዘገቡ አስተሳሰባቸው ግን ከኢትዮጵያ ጋር መቀጠል፣ ነጻ ሀገር መሆን ወይም በኮንፌዴሬሽን መኖር የሚሉ መሆናቸውን አቶ ዮሴፍ ያስረዳሉ። አቶ ተክሊል አክለውም ቁጥራቸው ትንሽ ቢሆንም ከኤርትራ ጋር አንድ መሆን አለብን ብለው የሚያስቡ መኖራቸውን ተናግረዋል። አሁን በክልሉ ተመዝግበው የሚንቀሳቀሱ ከ15 የማያንሱ ፓርቲዎች በየትኛውም ስም ቢደራጁም እናሳትፋለን የሚሉት የክልሉ የስርዓት ለውጥ ማምጣት የሚለው ዋነኛው ነው። የባይቶናው አቶ ዮሴፍ ከስርዓታዊ ለውጥ በኋላ ህዝቡ ራሱን በራሱ የማስተዳደር መብቱ ሊጠበቅለት እነዚህም ፓርቲዎችም እየተሰበሰቡ እንደሚሄዱ እና ምናልባትም ከብዙ ወደ 3 ሊመጡ እንደሚችሉ ያምናሉ። በትግራይ ፓርቲዎች አሁን እየተመሰረቱ ያሉ ርዕዮተ ዓለምን መሰረት አድርገው አይደለም የሚሉት የፖለቲካ አመራሮቹም ልዩነቱ ምንድነው ሲባል አንደኛው የትግራይ ቀጣይ ዕጣ ፈንታ ላይ ያለ ልዩነት ነው። ይሄ ቋሚ ነው ብዬ ነው የማስበው ይላሉ የባይቶናው ምክትል ሊቀመንበር። ትግራይ የራሷን የቻለች አገር መሆን አለባት ብለው የሚያምኑ ፓርቲዎች አሉ። የኢትዮጵያ አካል ሆና መቀጠል አለባት የሚሉም አሉ። ሶስተኛ አማራጭ ይመጣል ብዬ የማስበው ትግራይ በኮንፌዴሬሽን ከኢትዮጵያ ጋር መተሳሰር አለባት የሚል ኃይልም ሊኖር ይችላል ሲሉ ያብራራሉ። አቶ ተክሊል እነዚህ አስተሳሰቦች በህወሓት የበላይነት ተጨፍልቀው ተይዘው የነበሩ መሆናቸውንና አሁን ያ ኃይል ሲዳከም እነዚህ ሀሳቦች መድረክ ማግኘታቸውን ገልጸዋል። ለዚህም በትግራይ የተፈጠረው የአስተሳሰብ ልዩነት የህወሓት መዳከምና የፖለቲካ አስተሳሰብ ተፈትሾ ወድቋል ብለው ስላመኑና ከውጭ የሚመጣ ግፊት ነው ብለው እንደሚያስቡም 3 ምክንያቶችን አቶ ተክሊል አስቀምጠዋል። በትግራይ የሚንቀሳቀሱ ፓርቲዎች በምን መልክ ወደ አንድ ይመጣሉ ለሚለው የራሳቸው ፓርቲዎቹ ይመልሱ የሚሉት የስምረቱ አቶ ሀፍቱም ወደ 2 እና 3 ትልቅ ፓርቲ መሰባሰባቸው እንደማይቀር ያላቸውን እምነት ለቢቢሲ ተናግረዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም